ቆሻሻ ሆነች ሴተኛ አዳሪ ለኔ እህቴ ነች። እሺ ማይኮ እባላለሁ። የአዲስ አበባ ዩኒቨርሲቲ የ4ኛ ዓመት ተማሪ ነኝ። ዛሬ ለኔ ብዙ ዋጋ የከፈለችው እህቴ ልደት ነው። የእሷን ልደት ለማክበር ተፍ እያልኩ ነው። ጠፋሽብኝ እኮ የእህቴ ልደት እንደሆነ ነግሬሻለሁ አይደል? ትንሽ ሳንቲም አንሶኝ ነበር። ቤት ልከውልሽ? አዎ ልከውልኛል። እንደውም ላንተ ያወጣሁት ብር አለ። በጣም አመሰግናለሁ። ሂድ ወደዛ ሞዛዛ። እንዴ ሳስመኝ ነው የምትሄደው? እረስቼው። እኔ እኮ ሳመኝ ነው ያልኩህ። አማራጩ ሆኖ ማየቱ ወድሻለሁ። እሺ ወዳለሁ። ጃኖዬ የእህቴ ልደት እኮ ዛሬ ነው። እኛ ቤት አትመጣ? ለዛቺ ሴተኛ ዳሪ ልደት ምን ያደርጋል? አባቴ ለእህቴ ዕድሜ ስለጨመርክላት በጣም ደስ ብሎኛል። ለአንተ ምን ይሳናል? ይኸው እንደው ማይቻል ከሆነ ከኔ ቀንሰ እህቴ 9 ዓመት አኑርልኝ። የኔ አባት በጣም አመሰግናለሁ። እሷ ማለት ለኔ ምን ማለት እንደሆነች ታውቃለህ። ባክሽ ሰሞኑን ቢዝነስ ቀዝቅዟል። አዎ ባክሽ ወንዶችም ገለ የሰለቻቸው መሰለኝ እንዲሁ ቆሜ ነው የምመጣው። እሺ የኔ ጀግናት፣ ነገ ደግሞ ልደትሽ ነው። እንዴት አስታወስከው? አባት እናት ሳይኖረን ባንቺ ብርታት የዩኒቨርሲቲ ተማሪ አድርገሽኛል። እህት አለሜ፣ እኔ እኮ ላንቺ አባትሽ ነኝ፣ አንቺ ደግሞ እናቴ። እንዴት ይህን ቀን እረሳዋለሁ? ደግሞ ይኸውልሽ ወደሽ ፈቅደሽ ከማሰሪው ስራ አስወጣሻለሁ። እሺ ትንሽ ጊዜ ብቻ ታገሽ፣ ትንሽ ጊዜ። እንደዛም ይሆን አይመስለኝም። ለኔ የተፈቀደው ገለኝ ሸጬ እንድኖር ነው። ይሆናል እመኚ። ደግሞ ልደትሽን አንድ በሬ አርጄ ድል አርጌ ነው ምደግስልሽ። አንድ ብቻ አታኩርፊ። በቃ 10 በሬ አርጄ ነው ምድርሽ ልደትሽን ማከብርልሽ ማለት ፈልግ። የእህቴ ልደት እኮ ዛሬ ነው። ቤት አትመጡ? የዛሽ ቆሻሻ ሴተኛ ዳሪ ልደት ተከበረ አልተከበረ አፍን ዝጋ። ከዚህ በኋላ ምንም እንዳትተው። ቆሻሻ ሆነች ሴተኛ ዳሪ ለኔ እህቴ ነች። እናት አባቴ የሰጡኝ ለኔ በረከቴ ነች። እሷ የኔ ሰው ነች። እድገምል ቆሻሻ ነች። ይሄ መልክ ይታያል። እኔ መልክ ውስጥ እህቴ ናት። እሺ የምትታየው እህቴ እኔን ለማስተማር እኔን ለማኖር ነው። እሺ ገሏ የምሸጠው እንጂ እህቴ ቆሻሻ ሴት አይደለች። እህቴ ንጹህ ሴት ናት። ልቀቀኝ። ወይኔ ወንድሜ አንገቱን አስደፋሁት አይደል? ሚኮ እድለኛው ጫካ ገመድ ይዛ እየገባች ነው።